የአዲስ አበባ ከተማ ነዋሪ የሆነችው ወይዘሮ ማርታ ስሜ ኑሮን ለመደጎምና ልጆቿን ለማሳደግ የተለያዩ የቀን ስራዎችን በመስራት ጥረት ታደርግ ነበር። አስተዳደሩ ተግባራዊ ባደረገው የልማታዊ ሴፍቲኔት ስራ ፕሮጀክት ስራን እየሰራች በጎንም ቁጠባን እያጠናከረች ኑሮን መግፋት ጀመረች። ፕሮግራሙ እስከ መግባቱ በፊት እኔ ምንም አልሰራም፣ የቤት ውስጥ እመቤት ነበርኩ። ልጆች አሳድጋለሁ። ያው ያቅሜ ሙኒታም አነስተኛ ኑሮ ነበር የምኖረው። ከዛ ሴፍቲኔት ከተመዘገብን በኋላ ሴፍቲኔቱን ስራ እዛ በመጥረግም እንተዳደር ነበር። ወራዊ ክፍያ ይከፈለናል። በዛ ወራዊ ክፍያ ለልጆቼም ዳቦ መግዛት ችያለሁ። ወይዘሮ ማርታ ኑሯን በዚሁ የተረጅነት መንፈስ እየተደገፈች እንድትቀጥል አልተፈለገም። አስተዳደሩ እሷን ጨምሮ እናት መሰረት ሸዋን ግዛውንም በጀመሩት ቁጠባ መነሻነት የራሳቸውን ስራ እንዲጀምሩና ለሌሎችም እንዲተርፉ ማድረግን አላማ ሰንቆም ወደ ስልጠና እንዲገቡ አደረገ። በፊት እኔ ልምድ አለኝ። የሀገር ባህል ልብስ ስፌት ሰራ ነበረ። ያንን ስለምሰራ በዛን የተመዘገብኩት ባገኘው ስልጠና መሰረት ደግሞ ለክ አጠቃላይ የቁጠባዬን ፈንድ ሲለቀቅልኝ የሴፍቲኔቱ በዛ ማሽኖችን ገዝተን ማሽን የተወሰናችን ደግሞ የተወሰነ ጨርቅ ገዝተን ወደ ስራው ገባን ማለት ነው። ዙር በልተናል። አሁን ሁለተኛ ዙር ላይ አሁን የአለማን ያለ ነው። ቦታም ተሰጥቶን ቦታውንም እያስፋፋን ተሰጥቶን እያለማን ያለ ነው። የአዲስ አበባ ከተማ የስራና ክህሎት ቢሮ ከዓለም ባንክ ጋር በመሆን በከተማ ልማታዊ ሴፍቲኔትና ስራ ፕሮጀክት ወደ ስራ የገቡ ዜጎች ስራዎችንም ጉብኝት አድርገዋል። አስተዳደሩ የነ ወይዘሮ ማርታን መሰል በርካታ ዜጎችን ኑሮ ለመቀየር በሚሰራቸው ፕሮጀክቶች በልማቶችም ጭምር አካቶ በርካታ ስራ እየሰራ መሆኑን የተናገሩት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊው አቶ ሚሊዮን ማቴዎስ ይህም ከአጋር አካላት ጋር በመሆን ስልጠና ከመስጠት ጀምሮ ከተረጅነት ተላቀው ራሳቸውን እንዲችሉ ለማስቻል መሆኑንም ተናግረዋል። ይህንን ስራ ከዓለም ባንክ ጋር ተቀናጅቶ ሲሰራ ነው የቆየው። እስካሁን ድረስ ቋሚ ገቢ የሌላቸው በተለያየ መልኩ ሲደገፉ የቆዩትን በልማታዊ ሴፍቲኔት ውስጥ እንዲሳተፉ በማድረግ በዛ ሂደትም የተለያዩ ስልጠናዎችን በመስጠት በዚህ ሂደት በተወሰነ ደረጃ የቆጠቡትንና ራሳቸው የቆጠቡትንና እንደገና ደግሞ ከዓለም ባንክም ባገኙት ድጋፍ የራሳቸውን ስራ በቋሚነት መስራት የሚችሉበትን እዚህ የሚታዩትን ባለፈው በክብርት ከንቲባ የተመረቀው መስሪያ ቦታ ላይ እየሰሩ ነው የሚገኙት። የከተሞች የምግብ ዋስትና መርሃ ግብር ሰዎች መደገፍን ብቻ እንዲጠብቁ ዓላማ ያደረገ ሳይሆን ራሳቸውን ችለው በሀገር ኢኮኖሚ ላይ የራሳቸውን አስተዋጽኦ እንዲያበረክቱ ማስቻል መሆኑን የነገሩንና ከኤኤምኤን ጋር ቆይታ ያደረጉት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ይህ ፕሮጀክትም ለበርካቶች ተደራሽ እንዲሆንና ዜጎች ህይወታቸው እንዲቀየር አስችሏል ብለዋል። በዓለም አቀፍ ደረጃ የዓለም ከተሞች ወደ 80% የሚሆነውን ጂዲፒ ኮንትሪቢዩት ያደርጋሉ። በኢትዮጵያ ደረጃ ደግሞ ወደ 55.4% የሚሆነውን ጂዲፒ